ያንተ እንግልን ጋርክ ተረጉ ነበር ኧረ እኔ እናቴ ነክታኝ አታውቅም እንዲች የዓለማችን ጨዋ ህፃን አንድ ቀን እግሬን ሳልታጠብ ተኝቼ ወንድሜ የመታኝ ኩርኩም ማለት ነው ከግርጌ ገለጥ ሲያደርገው እግሬ ማሰሻ መስሏል ውብውብ አደረገኝ ከዛ ወዲያ በቃ ስተኛ ብቻ አይደለም ምግብ ራሱ ስበላ እግሬን ታጠባለሁ አያትሽ በጣም የሚያስደንቅሽ ነገር ምንድነው ሁሉ ጊዜ ቋንቋ ወራላው ትላለች የምን ቋንቋ እንግሊዘኛ ከዛ እንግሊዘኛው ደግሞ ስትባል ይነስረኛል እሺ ሂዩማኒሬት ነው የሚሰራው የፈረስ ጭራ ሱንስ አታንሳ አይደለ ግን ፈረሱ ሸንቶበት ነው በስ ኢትዮጵያ ውስጥ በጣም የምትወጂው አርቲስት ማን ነው በስንቱ አለማየሁ ታደሰ እንደው በልብስ ዙሪያ የገጠመሽ ነገር አለ እንዴ እኔ ደግሞ የሚያጋጠመኝ ሁሉ ጊዜ ሜድ ኢን ቻይና ብቻ ነው መች ነው ግማሽ ነው ሜድ ኢን ኢትዮጵያ ብሎ የሚለጥፈው ዋው ልብሱም ሜድ ኢን ቻይና ይላል ቦርሳው ሜድ ኢን ቻይና ሰዎች እኮ ከኛ እየወሰዱ ነው ሁሉንም ነገር የሚሰሩት አሁን እንግሊዝ ያሉ ሰዎች ስካርፕ ሰራን ይላሉ አይደለ ነጠላ ኢትዮጵያ ውስጥ ነው የተሰራው አሱኛ አናወፍራ ይሄ ቴክኖሎጂ ነው ነጠላውን አወፍረው ስካርፕ ኢትዮጵያውያን ልብስ መስራት አንችልም እንዴ አሁን እኮ አንተ የለበስከው ሱፍ በኢትዮጵያን ውበት የተሰራ ነው ኢትዮጵያ ውስጥ ዩኒቲ ጋርመንቶች ናቸው የሰፉት ያምራል አይደል ወገኔ ማን ነው እኛ ሰፈር ያለ ባለ ሱቅ የምትወጂው ምግብ ምንድነው ምስር ውስጤ ነው ዋጋው ነው እንጂ እኔም ውስጤ ነው ቻይኖች ምንድነው የሚወዱት ምግብ ቻይኖችኛን ዳናቸው ብለው ይፈርዳሉ ግን ደግሞ ቤታችን በረዶ ሞልቷል አይጥ ሞልቷል እኛ ግን አንበላውም እሱ ቢያንስ የሞራል ሀብታም ነን የህሊና ሀብታም ነን አይደል በረሮ አተን አይደለም የተራብነው እና ስነ ስርዓት ህሊና ሞራል ሃይማኖት ስላለን ሀብታም ነን እግዚአብሔር ሁሉንም የፈጠረው ለበጎ ነው በትክክል ነገ አሁን አንተ እንቁላል 9 ብር የነበረ 12 ገብቶ ይለ ገባ 12 ብር አሁንም ማመስገን አለብን መሰለኝ ለበጎ ነው እሱ ለበጎ ነው ለመሰለሽ የትላንቱን ስናማርር ያው አሁን ምስር 60 ብር ስናማርር አሁን 150 ገባ 150ውን ካላመሰገንን ያው 1050ም ላለ መግባቱ ማስረጃ የለንም ስለዚህ ተመስገን አሁን ሰው ለሚበላው ብቻ ሳይሆን ለተለያየ ነገርም ገንዘብ ያወጣል አይደል ለምሳሌ አሁን ያንቺ ጸጉር ስንት ይበላል በወር አሁን ለጸጉሬ ካሮት ወይል ምገዛው ካሮት ወይል ለምትቀቢው አንተ ሲስላልሆን ካይገባህ አረ ይገባኛል እኔ ቆንጆ እኔ እዚህ ጋር መላጣ ይልሽ ላሽ የበላው መስሎ ጸጉሬ ሸሽቶ ካሮት ወይል ሲቀባው ነው ተመልሶ የመጣው በጣም ቆንጆ ቅባት ነው ካሮት ወይል ዋጋው ነው ትንሽ አሁን እኮ ሰዎች የተወደደ ነገር ነው የሚያምራቸው ይች እኔ አሁን በጣም ነው ምስር የምወደው ምስር ምን ሆኗል ተወዷል አሁን አንተ ያለ ዘይት ምግብ አይጣፍጥም ትላለህ ዘይት ተወዷል ይጣፍጣል አይደል አሚት አይጣፍጥም ታዲያ የሚጎመዝስ ከሆነ ለምን ሰዎች ብዙ ጊዜ ሀሜት ያማሉ እንግዲህ ሎቢ ወድ ይወጣላ ኢትዮጵያ ቅድስት ሀገር ነች ይባላል ግን ሁሉም ቅዱስ ነው ቅድስት አርሴማ አሁን እዚህ ስመጣ ስታይቺ ነገር እኔ እንደሰለፍቼ እንኳን ሰዎች ለምን በእኔ ስም ጽዋ እየሰጡ ለምን ደግማ ይሁን ፍለላ ሰው ብላ ታስባለች ሜካፕ ትቀበያለሽ እንዴ እሱ ሰይጣን በመሰለው አሁን እኮ ሴት ሱሪ አትልበስ ወንድ የሴት ልጅ ቀሚስ አይልበስ ተብሏል ቲክቶክ ስታይ እንደዚህ የሚያደርገው ሰው አለ አይደለ ወንድ ሆኖ እኔ አሁን ሴት ሁን ተብዬ ነው አይደለ ሴት የተፈጠርኩት አንተም ወንድ ሁን ተብለ ነው ወንድ የተፈጠርከው ወዴት ይሄዳል እግዚአብሔር የከለከለውን ህዝብ የሚጸየፈውን ነገር የሚያደርጉት ታዲያ ለምንድን ነው ኃጢያታቸውን አያውቁት ሜካፕ መቀባት የሰይጣንን መሳል ነው ብለሽኛል ስለዚህ ሴቶች ፊታቸውን ታዲያ በምንድን ነው መንከባከብ ያለባቸው አሁን እኮ እግዚአብሔር በጣም ቆንጆ መልክን ይሰጣል ያሃንን መልካችንን እንጨምራለን ይያለን እናበላሻለን ፊታችን እንዴት አሁን ለምሳሌ ብጉራቸው ዳይታይ ፋውንዴሽን ተቀብተው የሚወጡ ሴቶች አሉ አሃ ነው እንዴ አሁን ቸኩለው ደግሞ ሴቶች ላጥ ብለው ሲወጡ ፊታቸው ብጉራቸው ብሎ ሰው ደግሞ እንዴ እንዴታችሁ እንዴ ይችላል ፊቷ ላይ እንዳልሽው አይነት ነገር ካለ ምን ታርግ ታዲያ እምነት ብትቀባ አይደለም ይድናል ጸበል ብትሄድ አይደለም ይድናል ከሞዴሊንግ ጋር የተያዘ ፍላጎት አለሽ እንዴ አዎ መማር ፈልጋለሁ ማን ቢያስተምርሽ ደስ ይልሻል ኢቤስ ላይ ያለችው ረጅም ሉላ ለሰብ ታስተምረኝ ደስ ይለኛል እንግዲህ ሉላዬ ልጅሽን ተረከቢ ብለናል ከአባትሽ ጋር ሱቅ ስትሄጂ ብዙ ጊዜ ምንድነው የምትዩ በጣም የሚያሳዝኑ ለማኝ ልጆች ነበሩ ስፕሬት አባቴ ከገዛልኝ ጠጦላቸዋለሁ አንዳንድ ጊዜ ደግሞ ከረሜላ ከተሰጠኝ እኔ እኮ ነገ ከፈለኩኝ እገዛለሁ ችግር የለም ብዬ እሰጣቸዋለሁ አሁን ልብስ ልሰጣቸው ፈለኩ
እሺ ላውንደሪ ያስገብቼ እንደ አዲስ አድርጌ ማለት ሳታጥቢ ዝም ብለሽ ብትሰጫቸው ምን ችግር አለ እንዴ? እነሱም እኮ የሰው ፍጡር ናቸው። ዛሬ የለበስከው ልብስ ነገ ድጋሚ ለብሰክ ድጋሚ ነገ ደግሞ ልበስ ብትባል ሳይታጠብ ትሌለ እንኳን የታጠበ ልብስ ይቅርና አዲስ እንኳን ተገዝቶ ሊሰጣቸው የሚያስፈልጉ ልጆች ናቸውና አንድ ቀን ዳቦ ቤት ሲሄድ የሚያምር የአፍሪካን ድሬስ ለብሳ አየኋት። ልሰጣት የፈለኳት ልጅ ደስ ያለኝ። ፈጣሪ ምን አልሽው ይሄን ስታይ? ወይ ፈጣሪ ሆይ እኔ ያሰብኩትን አንተ ስላረክልኝ አመሰግናለሁ። አንዳንድ ወላጆች ልጄ ትምህርት አይገባውም፣ ልጄ ደነዝ ነው፣ ልጄ እንደዚህ ነው ብለው በልጆቻቸው ተስፋ ይቆርጡ አሉ። ለእንዲህ አይነት ወላጆች ምን ትመክሪያቸዋለሽ? ልጁ ደነዝ ነው እያላችሁ ስለሆነ ልጃችሁን ደነዝ እያረጋችሁ ነው። ልጅ ሰነፍ ነው እያላችሁ ስለሆነ ልጃችሁን ሰነፍ እያረጋችሁ ነው። ልጅ ጎበዝ ነው እያላችሁ ከሆነ ልጃችሁን ጎበዝ እያረጋችሁ ነው። እንደው ኢትዮጵያ ውስጥ አሁን በቃ ትልቁ ችግር ብለሽ የምታስቢው አንቺ ምንድነው? አይነፋም የሚሉስ ነገር ማን ነው እንደዛ የሚለው? ጫማ ለገዛ ሄደክ ጫማ ሱቅ 500 ብር ነው ያ ስትባል 300 ብታደርገው ምን ችግር አለ ሲባል በቃ አይነፋም። እኔ እኮ ያመጣሁት ያንን ከቻይና ነው የሚልክ ሰው አለ። ኢትዮጵያ ውስጥ አሁን ትልቁ ችግር አይነፋም የሚል ቃል ነው። ኢትዮጵያ ሀብታም ሀገር እንድትሆን የሚያስፈልገው አሁን ምንድነው? ሰላም። ስለዚህ እኛ ምን ማድረግ አለብን? ትልልቅ ሰዎች አሁን እኮ ጉዳት የሚመጣው አንዳንድ ሰዎች ክፉ የሆነና ሰው ክፉ ያደርጋሉ። እነሱ ደግ ከሆኑ ሰው ደግ ሲሆን ሀገሪቷ ሰላም ትሆናለች። አንድ ሰው ጥፋት ያጠፋም ሰይጣን ይጠፋል፣ ሰይጣን ርካሽ ይሆናል። እግዚአብሔር የሚቀጣው ነገር ከባድ ነው። አሁን ብራዚሊያውያን ዮሐንስ ሰይጣን ስላመለኩ እግዚአብሔርን ስላንቋሸሹ ማዕበል ተነሳ፣ ስንት ሰው ሞተ፣ ወደመ። አሁን እኮ ሰይጣን ብር የሚሰጣቸው ሰዎች አሉ አይደል? አፈር ግን ፈጣሪ የሰጠ ነገር ትዕግስት አለው ፈጣሪ። ሰይጣን ግን የሰጠ ነገር አመድ ይሆናል። እግዚአብሔር በአሁኑ ሰዓት ምንድነው ያጣው ብለሽ ታስቢያለሽ? ኢትዮጵያ ላይ እኛ ኢትዮጵያን ጦርነቱን ካቆመን ሁሉንም ካቆመን አንድ ሰው እንኳን ለብቻው መሪ መሆን ይችላል። መሪም ቢቀር ሰው አይጣላም፣ ምንም አይሆንም። አሁን አንዳንድ ሰዎች አንድ ሰው ይቀየመኛል ብለው ደግነታቸውን አያወጡ። ምን ማለት ነው? የሆነ ሰው ደግሞ ደግ ነው ግን ደግነቱን ካወጣ የሆነ ሰው ይጣላዋል። ለዛ ደግነቱን ማውጣት አይፈልግም። የኢትዮጵያ ሙሉ ሰው እንኳን ተዋክቶ የጣሊያን ሙሉ ሰው አሸንፎ ይለ እና ለምንድን ነው እንኳን አንድ ሰው ሺህ ሰው እኮ ማሸነፍ እንችላለን። ለምንድን ነው ተጋግዘን ማንሰራው? እሱ ነው ችግር። እጂ ስልክ ይዘሽ ነኝ። ኧረ እባክሽ ዋን ቺፕስ ጋብዢልኝ እንዴ! እንዴ አታ ሄሎ እናት እያነሱብሽ ነው። ኧረ አንተ ምንድነው? ለምን እንደምታነሳበት? አይ ማስታወቂያ እየሰራን የዋን ቺፕስ ማለት ነው። ከት ወንድም በእናት ይኸውልህ የማስታወቂያ ቀረጻ ላይ ነን ነው እንዴ? ኧረ ይመቻችሁ በእናት ዋን ቺፕስ እኛም ቤተሰብ ነን። ለኛም ስጡና ታዲያ እንዴ ውሰዱ። እኔ ፖፕቲኮርን ነው የምወደው። በእናትሽ ፖፕቲኮርን አለ የለም? ምንድነው ያልሽው? ፖታቶ ስቲክ። እስቲ ዛሬ ልሞክረው። ቴንክ ዩ በጣም ነው የምናመሰግነው። እኔና ይቅርታሽ ውሰሩና አውጡሽ። ይመቻችሁ አባት። በአቅራቢያችሁ እንግዲህ ዋን ቺፕስ ለገበያ ቀርቧል። አሁን እሸቱ ጋር የሆነ ጥያቄ ልጠይቅሽ። ውሃ ሲጎድል ተሻገር። ውሃ ሲጎድል ተሻገር ዳሽ ቀን ሲያልፍ ተናገር። ቀን ሲያልፍ ተናገር አይደለም፣ ትንሽ አስተካክዩ ቢያት። ትንሽ አስተካክዩ አይደለም። ቀን ሲያልፍ ዋን ቺፕስ ብለህ ፈልግ ፖፕቲኮርን፣ በፈልግ ፓፕሪካ፣ ቀን ሲያልፍ ተናገር አይደለም። ካቻፕ እንደዛ ነው የማውቀው ተረቱ። እንግዲህ ቀን ሲያልፍ ተናገር። ውሃ ሲጎድል ተሻገር። ሶፋ ስትፈልግ ካስማ ፈርኒቸር አይባልም መቼስ። ያው ስለ ገና ገጠመልኝ ብለህ ገና ለገና ውሃ ሲጎድል ተሻገር ሴንቸሪ ሞል 3ኛ ፎቅ ላይ ካስማ ፈርኒቸር። ምን ሲሆን ተናገር ነው የሚባለው? ምን ሲሆን ተናገር ነው የሚባለው? ቀን ሲሰጥ ቀኑን ብታዩ ምን አለ እናት አለም እንዴ? ውሃ ሲጎድል ተሻገር ከፋ ኮፊ ለመደበር። አበሻ ስቶሮች እየገባ ነው ባይዘው የከፋ ኮፊ። በዚህ አጋጣሚ ኦንላይን ለእናቶቻችሁ ለአያቶቻችሁ ዘዙላቸው። እስኪ ድጋሚ ውሃ ሲጎድል ተሻገር ዳኛ ሲገኝ ተናገር። ዳኛ ሲገኝ ተናገር። መብረር ፈልጋለሁ ደግሞ የወይዘሮ ሙሉ መቤት ምሩ በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ነው። ክብር ልንወድሻለን እና ክብርሻለን። ይኸው የተወደዳችሁ ከቢሾፍቱ ደብረ ዘይት ከኛው ለኛው የበጎ አድራጎት ማህበር አቶ አሳምነው ደበላ እዚህ መጥተው ቆይታ ያደርጋሉ። የነዳያን ማህበር ነው።
በጎዳና ላይ ያሉ በልመና